አሁን በጣም እንደ ትልቅ ችግር እየታየ ያለው በዓለማችን በወንዶች ላይ የሚፈጠረው ችግር የቴስቶስትሮን ወይም ደግሞ ወንድ ልጅ ወንድ ያደረገው ሆርሞን ማነስ ነው። ዛሬ 99% የሚሆኑ ወንዶች ዝቅተኛ የቴስቶስትሮን መጠን አላቸው። እርሶም ከነሱ አንዱ የመሆን እድል ከፍተኛ ነው። ጥናቶች እንደሚያሳዩት ዛሬ ላይ ከ300 እስከ 500 የሚደርስ የቴስቶስትሮን መጠን እንደ መደበኛ ይቆጠራል። አባቶቻችን ግን ከ700 እስከ 1000 ነበራቸው። ስለዚህ ትክክለኛው ጥያቄ ምን ተለወጠ የሚለው ነው። ወንድነትን፣ በራስ መተማመንን እና ዝርያን ለመጠበቅ ከፈለክ በድብቅ ቴስቶስትሮንን እየገደሉ ያሉትን እነዚህ ዕለታዊ ልማዶች ማቆም አለብህ። የመጨረሻው እንዳይመልጥ። ምክንያቱም ሁሉም ሰው ማለት ይቻላል እያደረገ ነው። በመጀመሪያ ቴስቶስትሮን በትክክል ምንድን ነው? ለበራስ መተማመን፣ ለጡንቻ እድገት፣ ለጉልበት፣ ለትኩረትና ለስሜት ጭምር ተጠያቂ የሆነው ዋናው የወንድ ሆርሞን ነው። አስፈሪው ነገር ደግሞ አብዛኞቹ ወንዶች ሳያውቁት በየቀኑ ቴስቶስትሮናቸውን እያጠፉ ነው። በአስቸኳይ ማቆም ያለብህ ዕለታዊ ልማዶች እነዚህ ናቸው። አንደኛ፣ ከፕላስቲክ ጠርሙሶች መጠጣት። አብዛኞቹ የፕላስቲክ ጠርሙሶች ቢቢ የሚባል ኬሚካል ይይዛሉ። ይህ ኬሚካል ቴስቶስትሮንን በመቀነስ በወንዶች ላይ የኤስትሮጂን ወይም የሴት ሆርሞን ምርትን ሊጨምር ይችላል። ስለዚህ የፕላስቲክ ጠርሙሶችን በማስወገድ በምትኩ የመስታወት ወይም የብረት ጠርሙሶችን ተጠቀም። ሁለተኛ፣ ለፀሐይ ብርሃን አለመጋለጥ። በዓለም ዙሪያ ወደ 1 ቢሊዮን የሚጠጉ ሰዎች የቪታሚን ዲ እጥረት አለባቸው። ቪታሚን ዲ ደግሞ በቴስቶስትሮን ምርት ውስጥ ትልቅ ሚና ይጫወታል። ሙሉ ቀንን በቤት ውስጥ በስልክ ወይም በስክሪን ፊት የምታሳልፍ ከሆነ ሰውነትህ የሚፈልገውን የፀሐይ ብርሃን አያገኝም። በየቀኑ ከ10 እስከ 20 ደቂቃ የጠዋት ፀሐይ ማግኘት ጀምር። ሶስተኛ፣ ጤናማ ያልሆነ አመጋገብ። የዕለት ተዕለት ምግብህ በቅባት፣ በጥብስ እና በታሸጉ ምግቦች የተሟላ ከሆነ ቴስቶስትሮን ቀስ በቀስ ይቀንሳል። እነዚህ ምግቦች በሰውነት ውስጥ መቆጣትና ስብን ይጨምራሉ። ይህም በቀጥታ በሆርሞን መጠን ላይ ተጽዕኖ ያሳድራል። አራተኛ፣ ደካማ እንቅልፍ። ቴስቶስትሮን በብዛት የሚመረተው በሚተኙበት ጊዜ ነው። ለ4 ወይም 5 ሰዓታት ብቻ የሚተኙ ከሆነ፣ ሌሊት ስልክ ላይ የሚቆይ ወይም ጌም የምትጫወት ከሆነ የቴስቶስትሮን ምርት ይወድቃል። ለአስተማማኝ የሆርሞን መጠን አብዛኞቹ ወንዶች ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ ያስፈልጋቸዋል። አምስተኛ፣ ጥብቅ ልብሶችን መልበስ። ይህ ትንሽ ነገር ሊመስል ይችላል፣ ግን ትልቅ ትርጉም አለው። ሁልጊዜ ጥብቅ የውስጥ ሱሪዎችን መልበስ፣ ጥብቅ ጂንስ መልበስ በዘር ፍሬው አካባቢ ሙቀት እንዲጨምር ያደርጋል። በዚያ አካባቢ ያለው ከፍተኛ ሙቀት ደግሞ ቴስቶስትሮን እና የዘር ፍሬ ጤናን ይቀንሳል። ስለዚህ በተቻለ መጠን ሰፋ ያሉና ምቹ የሆኑ ልብሶችን ይምረጡ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።